ከ38 ሚሊዮን የሚልቁ ነዋሪዎች በዩናይትድ ስቴትስ ውስጥ ለከፍተኛ ሙቀት መጋለጣቸው ተነገረ። በመካከለኛውና ደቡባዊ 13 የሀገሪቱ ክፍለ ግዛቶች ሙቀቱ ብርቱ ነበር። በእነዚሁ ክፍለ ግዛቶች የሚኖሩ ኢትዮጵያዊ አሜሪካውያን በሚኖሩባቸው ዓመታት ውስጥ ይህን የመሰለ ወበቅ አይተው አያውቁም። የሚዘንበው ዝናብም ራሱ ሙቅ እየሆነ ነው። ሙቀቱ እየጨመረ በመምጣቱ ውጪ መቆየት አደገኛ እየሆነ ነው። ሙቀቱ በጨመረ መጠን በውጭ የሚሰሩ ሰራተኞች ከመጠን ያለፈ ስራ እንዳይሰሩ የፌዴራል መንግስቱ ሕግ ይከለክላል። ይህም የሥራ ሰዓትን ከመቀነስ እስከ ውሃ አቅርቦት የሚጠይቅ በመሆኑ ለአሰሪ ካምፓኒዎች ተጨማሪ ወጪ ነው። በግንባታ ላይ የተሰማሩ ድርጅቶችም በመርሃ ግብራቸው መሰረት ሰርተው ስለማያስረክቡ ለተጨማሪ ወጪ ተጋላጭ ናቸው። ለመሆኑ ሙቀቱ ባለባቸው አካባቢዎች የሚኖሩ ኢትዮጵያውያን ምን ይላሉ? ከቨርጂኒያ የቀድሞ የኢትዮጵያ ሬዲዮና ቴሌቪዥን ድርጅት ከፍተኛ ቴክኒሻን አቶ ብርሃኑ እጅጉ እንዲህ ይላሉ። ዘንድሮ በጣም ሙቀቱ በጣም ኃይለኛ ነው። አሁን ለምሳሌ እኔ ቤት ውስጥ ነው ያለሁት። ማታ ነው የምሰራው። ኤሲዎቹን ከፍቻቸዋለሁ። ኤሲውን በምትከፍትበት ሰዓት ደግሞ ቤት ውስጥ እንደ ሳይነስ ነገር ያመጣብሃል እና ቅዝቃዜው ደግሞ ሌላ ችግር አለ። ሙቀቱ በጣም ኃይለኛ ነው። አሁን በአሁኑ ሰዓት ወደ ውጭ መውጣት አትችልም እና አየሩ ተለዋውጧል። እንግዲህ እዚህ ሀገር እርግጥ አየሩን ለመቋቋም ቴክኖሎጂውን በጣም ተጠቅመውበታል። ግን ከቴክኖሎጂውም በላይ የሆነ ነው እና አየሩ በጣም ዘንድሮ ሙቀታም ነው። ከፍተኛ ችግር ነው ያለው። ስራ ውስጥ ገብተህ ስቶር ውስጥ በምሰራበት ሰዓት እዛ ደግሞ ቅዝቃዜ አለ። ቅዝቃዜው ደግሞ ሌላ ችግር አለው እና ከፍተኛ ሙቀት ነው ያለው። አነጋጋሪውን ሙቀት አስመልክቶ የቨርጂኒያ ክፍለ ግዛት ነዋሪ ወይዘሮ መቅደስ ግርማን አነጋግሬ ነበር። እንዲህ ይላሉ። ትናንትና የሚገርምህ ልጆቼን ላጫውታቸው ወደ ፕሌግራውንድ ወስጃቸው ነበረ እና ያው እንዳጋጣሚ እንደ ካፊያ ነገር ጣለ። በጣም ወበቅ ነበረ። ያው በሩን ስንከፍተው ያው በጣም ኃይለኛ ሙቀት ነበር። ያው ወክ አደረግን ሄደን ዝናብ ጣለ። ወዲያው ዝናቡ ላይክ እንደ ሙቅ ውሃ በለው ሲጥል የነበረው እና ልጆቼም ያው ፈን አደረጉ። ወክ አድርገን ያው ወደ ቤት ተመለስን። በጣም ኃይለኛ ዝናብ ነበር የዘነበው። ግን ያው ለነሱ ፈን ነው፣ ሙቅ ውሃ ነበረ። ስለዚህ አልበረዳቸውም። ያው አልተንተን አላሉ። እኔም ያው አልተጨነኩም። ምክንያቱም ያው ዝናብ ሲዘንብ አክቹአሊ ያው ብርድ ስለሆነ እንጨናነቃለን። ግን ሙቅ ውሃ ስለሆነ ምንም ፈን ይዘው ወደ ቤት ገቡ። እዚህ መኖር ከጀመርሽ ወዲህ እንዲህ አይነት ሙቀት አጋጥሞሽ ያውቃል? የመጀመሪያዬ ነው። እንደዚህ አይነት ሙቀት ላይ ይሞቃል፣ ግን አሁኑ ለየት ያለ ነው። በሞቃታምነቷ በምትታወቀው ሳውዝ ካሮላይና የምትኖረው ወይዘሪት ሜሮን በቀለም እንዲህ ነበር ያለችኝ። አሚን ከባለፈው አመት በጣም ይሞቃል። በጣም በዲግሪ ፋራናይት እንዴት ነው? 100 አካባቢ ይደርሳል እናንተ ጋር? አረ እንደውም ዛሬ 105 ሳይገባ ይቀራል። ያ ቀደም ብሎ አሁን ግን 105 ነው። በጣም ነው የሚሞቀው እዚህ። በርግጥ ያው ዌዘሩ ሳመር ታይም ላይ በጣም ይሞቃል፣ ግን እንደዚህ ሞቆ አያውቅም። በጣም ነው እሳት ነው በቃ። እንደዚህ ያልጠበቁም ሙቀቱ በጣም ከባድ ነው። በጣም ኢቭን መኪና ውስጥ ሆነ እንኳን በጣም ይሞቃል። ኤሲ እንኳን ከፍተህ ከዛሬ 45 ዓመት በፊት ከነበረው ሙቀት ያሁኑ ላቅ ያለና በሚቀጥሉት 45 ዓመታት ውስጥ ሙቀቱ በእጥፍ ሊጨምር እንደሚችል አዳዲስ ጥናቶች እያመለከቱ ናቸው። ለሙቀቱ መነሻ ወደ አየር የሚተነው የጋዝ ልቀት እንደሆነ የአካባቢ ጥበቃ ባለሙያዎች ይስማሙበታል። ለዶይቼ ቬለ ራዲዮ ለተጠናከረው ዘገባ መክብብ ሸዋ ነኝ ከዋሽንግተን ዲሲ።